Creative Media. የመናኝ ጉዞ ክፍል 3 ክርስቲያን ከሸክሙ ማረፉ። ክርስቲያን ለመመለስ በተዘጋጀ ጊዜ ወንጌላዊን ፈገግ ባለ ፊት ተመለከተውና ሳመው። መልካም ጉዞ እንዲሆንለት መረቀው። ክርስቲያንም ተነሳና በፍጥነት ሄደ። ከተማውም ሰው ጋር አልተነጋገረም። ማንም ሰው ጥያቄ ቢጠይቀው መልስ አይሰጥም ነበር። ያለማዋቂ ምክር ተከትሎ የተቀመሰውን መንገድ ዳግመኛ በዛ መንገድ ላለመሄድ ቆረጠ። ነገር ግን እግሩ በዚያ መንገድ ላይ እስኪያሳርፍ ድረስ አደጋ እንዳያገኘው እንደፈራ ሰው ይራመድ ነበር። ሲራመድም እግሮቹ ሁል ጊዜ በተከለከለ መንገድ ላይ እንደሚረግጡ ይመስለው ነበር። ከጥቂትም ጊዜ በኋላ ክርስቲያንም ወደ በሯ ደረሰ። በበሯም እንዲህ የሚል ጽሑፍ ተጽፎ ነበር፣ ደጁም ምቱ ይከፈትላቸዋል። ክርስቲያንም ከአንድ ጊዜ ሁለት ጊዜ እንዲህ ሲል አንኳኳ። እኔ በደለኛው ቆሜ ከበር ለመግባት ጓጉቼ በውስጥ ለመኖር የቤቱ ባለቤት ከኃጢአቴ ትቶ አዘንኩልህ ግባ ቢለኝ በሩን ከፍቶ ጠዋት ሆነ ማታም ከቀን ወደ ቀን አመሰግነዋለሁ አልረሳም ስሙን። በመጨረሻም በጎ ፈቃደኛ የተባለ አንድ ሰው ወደ እርሱ መጣ። ፊቱን ከበድ ያለ ነበር። እንዲህ ሲል ጠየቀው፣ ማን? ከወዴትስ መጣ? ምንስ ትፈልጋለህን? ክርስቲያንም እኔ አንድ ምስኪን ሸክም የከበደኝ ኃጢአተኛ ነኝ። የመጣሁት የጥፋት ከተማ ነው። የሚመጣውም ቁጣ መልጥ ዘንድ ወደ ጽዮን ተራራ ሄዳለሁ። በዚያም ቦታ የሚወስደው መንገድ በዚህ በር እንደሚያልፍ ተነግሮኛል። እርሷም ጌታዬ እኔን ሊያስገቡኝ ፈቃደኛ እንደሆኑ ቢነግሩኝ እወዳለሁን? በጎም ፈቃድ በሙሉ ልቤ እፈቅድልሃለሁ ብሎ በሩን ከፈተለት። በእጆቹም አጥብቆ ሳበው። ክርስቲያንም እንዲህ ብሎ ጠየቀው፣ ለምን እንዲያጥብቀ ትስበኛለን? ሰውየውም እንዲህ ሲል መለሰለት፣ ከዚህ ቦታ ጥቂት ራቅ ብሎ አንድ ምሽግ አለ። አለቃ ቤልዜቡል ነው። እርሱና ወገኖቹ በዚህ ሆነው ቀስት ይወረውራሉ። እንዲህም የሚያደርጉት ደጅ ደጁን የሚመጡ ሰዎች ምናልባት ወደ ውስጥ ሳይገቡ ብንገላቸው ብለው ነው። ክርስቲያንም አለ፣ ደስ ብሎኛል፣ ደግሞም እንቀጠቀጣለሁ። ከገባም በኋላ የቤቱ ጠባቂ እንዲህ ብሎ ጠየቀው፣ ወደዚህ እንድትመጣ ማን በራ? ክርስቲያን ወንጌላዊ ወደዚህ እንዲሄድና በሩንም እንድመታ መከረኝ። ደግሞም ምን ማድረግ እንደሚገባኝም እርሳቸው ይነግሩሃል አለኝ። በጎም ፈቃድ የተከተልከው በር ቀርቧልና ማንም ይዘጋው ዘንድ አይችልም። ክርስቲያንም አሁን መከራዬ ጥቅም ለማጨድ እጀምራለሁ። በጎ ፈቃድ ታዲያ ለምን ብቻ አንመጣ? ክርስቲያንም እኔ የሚመጣብኝን አደጋ እንደማላውቅ ከጎረቤቶች አንዳች በእነርሱ ላይ የሚመጣባቸውን አደጋ ሳያውቁ ነው። በጎ ፈቃድ አንተ መሄድን ያወቁ ሰዎች ነበሩን? ክርስቲያንም ሚስቴና ልጆቼ መነሳቴን መጀመሪያ አይተውን እንድመለስ ይጮሁና ይጠሩኝ ነበር። እኔ ግን ጆሮቼን በጣቶቼ ከድኜ በመንገዴ ሄድኩኝ። በጎም ፈቃድ ተከትሎስ እንድትመጣ የመከረ ማንም የለምን? ክርስቲያንም እምቢተኛና ወላዋይ ሁለቱ እንድመለስ አድርገውኝ ነበር። ነገር ግን እንዳልሆነላቸው ባዩ ጊዜ እምቢተኛ እየተሳደበ ተመለሰ። ወላዋይ ግን ከእኔ ጋር ጥቂት መንገድ መጣ። በጎ ፈቃድ ታዲያ እስካሁን ድረስ ለምን አልመጣም? ክርስቲያን
ተስፋ የሚያሳጣ ረግረግ እስክንደርስ ድረስ አንድ ላይ መጠን ነበር። በድንገትም ግን ሁለታችንም በረግረጉ ውስጥ ወደቅን። ከዚያም በኋላ ጎረቤቴ ወላዋይ ተስፋ በሚያሳጣው ረግረጉ ውስጥ እንደኔ ሁሉም የላቂዎችን አገር ብቻውን ተወርሳለ ብሎ በመንገዱ ሄደ። እኔም በመንገዴ ወደፊት ቀረብኩ። እርሱም እምቢተኛ መንገዱን ተከትሎ ሲሄድ እኔም ወደዚያች ዳር መጣሁ። በጎን ፍቃድ ይህ ምስኪን ሰው ነው ሰማያዊ ክብር እንድታገኝ ጥቂት መከራ ለምን እንድትታገስ ሰማያዊ ክብር ይህን ያህል ትንሽ አድርጎ ቆጥሮ ኖሯልና። ክርስቲያን ስለ ወላዋይ እውነቱን ተናግሬአለሁ። ስለ ራሴም እውነታ ብናገር ከእርሱ በጣም የምሻል መሆኔን አይታየኝም። እውነት ነው፣ እርሱ ወደ እኔ ቤቱ ተመለሰ። እኔ ግን ከአንድ ከአቶ አለማዋቂ የተባለ ሰው ጋር ስጋዊ ትምህርቱን ተቀብዬ በመንገድ ለቅቄ ወደ ሞት መንገድ እየሄድኩ ነበር። በጎ ፍቃድ እርሱን አገኘኸው? በኋላ ከአቶ አለገኛው ጋር እረፍትን እንድትሻል ይመክርህ ነበር አይደል? ሁለቱም የወጣቶች አታላዮች ናቸው። ግን ምክሩን ተቀብልሃል ወይ? ክርስቲያን አዎን፣ የደፈርኩትን ያህል ምክሩን ተቀብዬ ከአቶ ወገኛ ለመፈለግ ሄድኩኝ። ነገር ግን ከቤቱ አጠገብ የቆመው ተራራ በራሴ ላይ እንደሚወድቅ ስለመሰለኝ መቆም ግድ ሆነብኝ። በጎ ፍቃድ ያ ተራራ ብዙዎች ሰዎችን ገሏል። ከእንግዲህ ወዲህ በብዙ ሰዎች መሞቻ ይሆናል። አንተም ሳትጨነቅ በደህና በማምለጥ ደህና ነገር ነው። ክርስቲያንም በደከመ መንፈስ ውስጥ ተውጦ እንዲህ ሲል መለሰ። ወንጌላዊ በድንገት ወደ እኔ ባይመጣ ኖሮ ምን እንደምሆን አላውቅም ነበር። እርሱም እንደገና ወደ እኔ በመምጣቱ የእግዚአብሔር ምሕረት ነው። ይህ ባይሆን ኖሮ ከቶ በዚህ ለመድረስ ባልቻልኩ ነበር። አሁን ግን እነሆ መጥቻለሁ፣ ከእርሱም ከወገኔታዬ ጋር ቆሜአለሁ። ከመነጋገር ይልቅ በዚህ ተራራ ተጨፍልቄ መሞትን የሚገባኝ ሰው ነበርኩ። ነገር ግን ከዚህ እንድገባ የተቀበልኩት መሆኔን ለእኔም እንዴት ያለ ታላቅ ጸጋ ነው። በጎም ፍቃድ ሰዎች ከዚህ ሳይመጡ በፊት በጣም ክፋተኞች ኖረው ቢሆንም እንኳን ከዚህ ከደረሱ በኋላ ግን አንቃወማቸውም። ማንም ከቶ ከዚህ ስፍራ ወደ ውጭ አይጣልም። ስለዚህ የተወደድክ ክርስቲያን ሆይ ተከተለኝ። እኔ ስለ መንገዱ አስተምርሃለሁ። ወደፊትም ተመልከት። ይህቺ ጠባብ መንገድ ታያታለን? ልትሄድባት የሚገባት መንገድ እርሷ ናት። እንደተገተረ ገመድ ቀጥተኛ ናት። ልትሄድባት የሚገባት መንገድ ይህቺ ናት። ክርስቲያን እንግዳ የሆነ ሰው ሊሳሳትባት የሚችል ጠመዝማዛና ዘወርዋራ የሆነ መንገዶች የሉትምን? በጎ ፍቃድ አዎ፣ ወደዚህ መንገድ የሚገቡ ብዙዎች መንገድ አሉ። እነርሱም ጠመዝማዛና ሰፊ ናቸው። ቅን የሆኑ መንገድ ብቻ ትክክለኛና ጠባብ ናት። በዚች ምስል የሚያሳስቱ መንገዶችን ልትለይ ትችላለህን? እኔም በሕልሜ እንዳየው ክርስቲያን ሰውየውን እንዲህ ብሎ ጠየቀው። ሸክሜን እንድጥል ልትረዳኝ ትችላለህን? እስካሁን ድረስ ከሸክሜ አልተገላገልኩም። ያለ እርዳታ ምንም ላደርጉ አልተቻልኩም። በጎ ፍቃድም እንዲህ ሲል መለሰለት። ከሸክም ወደምትገላገልበት ስፍራ እስክትደርስ ድረስ ትታገሳለህ። ተሸከመው እስከዚያ ድረስ። ከዚያም ስትደርስ ሸክምን አውቆ ራሱ ይወድቃል። ከዚህም በኋላ ክርስቲያን ወገቡን ታጠቀ። ጉዞንም ለመቀጠል መዘጋጀት ጀመረ። በጎ ፍቃድም አለው፣ ከዚህ በር ጥቂት መንገድ ከሄድክ በኋላ ወደ አስተርጓሚ ቤት ትደርሳለህ። በሩንም በመታ ጊዜ ግባ። ከዚያም ድንቅ ነገሮችን ታያለህ። ክርስቲያን ወዳጁን ተሰናበተውና
ወዳጁንም መልካም መንገድ እንዲሆንለት መረቀው። ክርስቲያንም ወደ አስተርጓሚ ቤት እስኪደርስ ድረስ መንገዱን ቀጠለ። ከዚያም ሲደርስ የደጋገመ በሩን መታ። በመጨረሻም አንድ ሰው ወደ በሩ መጣና እንዲህ ሲል ጠየቀው፣ ማነ? ክርስቲያንም እኔ አንድ መንገደኛ ነኝ። ለደህንነቴ ከዚህ ስፍራ መጥቻለሁ። ለዚህም ስፍራ ባለቤቱ ወዳጁ የሆነው አንድ ሰው ወደዚህ ስፍራ እንድመጣ መከረኝ። ከቤቱም ባለቤት ጋር ለመነጋገር እፈልጋለሁ። ሰውየውም የቤቱ ባለቤትን ጠራው። ባለቤቱም ከጥቂት ጊዜ በኋላ ወደ ክርስቲያን መጥቶ ምንን ትሻለህ ሲል ጠየቀው። ክርስቲያንም ጌታዬ ሆይ እኔ ከጥፋት ከተማ የመጣው ሰው ነኝ። የሚሄደው ወደ ጽዮን ተራራ ነው። በዚያም መንገድ የሚያስገባ ቦታ እስክደርስ ድረስ በሯን አጠገብ የሚቆመው ሰው እንዲህ ሲል መከረኝ፣ ከእርሷ ዘንድ ብትደርስ በመንገድም የሚረዱትን ድንቅ ነገሮችን ያሳዩሃል። ተርጓሚው ግባ፣ እኔ የሚጠቅምህን ነገር አሳያለሁ። የዚያን ጊዜ አገልጋዩንም ፋኖን እንዲያበራ አዘዘው። ክርስቲያንም ተከተለኝ አለው። ወደ አንድም የተለየ ክፍል አስገባውና አገልጋዩን አንድ በር እንዲከፍት አዘዘው። ይህም ከተደረገ በኋላ ክርስቲያንም የአንድ ሰው ስዕል ከግድግዳ ላይ ተሰቅሎ አየ። ስዕሉም ላይ የሚታየው ሰው ፊት ከበድ ያለ ነበር። ዓይኖቹም ወደ ላይ ወደ ሰማይ ሻቀበና ይመለከት ጀመር። ከመጽሐፍቱም ሁሉ የሚበልጠው መጽሐፍ በእጁ ይዞ ነበር። የእውነተኛውም ሕግ የከንፈሮቹም ላይ ተጽፏል። ዓለምም በስተኋላዋ ነበረች። ከአቋሙም ተኝቶ ሰውን የሚመሰክር ይመስላል። የወርቁም ዘውድ በራሱ ላይ ተደፍቷል። በዚህ ጊዜ ክርስቲያንም አለ፣ የዚህ ሚስጥር ምንድን ነውን? አስተርጓሚም በዚህ ስዕል የምታየው ሰው ከሺህ አንድ ነው። የመጣጣር ልጆችን ሲወለድ ይችላል። ከወለዳቸውም በኋላ የሚያስፈልጋቸው ምግብ ይሰጣቸዋል። ዓይኖቹም ወደ ሰማይ አሻቅቦ በማየት ከመጽሐፍቱም ሁሉ የሚበልጠው መጽሐፍ በእጆቹ ያዘው። የእውነተኛውም ሕግ በከንፈሮቹ ላይ ተጽፎ የታተሙትንም አንተ ይህንን የሚቃጠለውን እንድታውቅ ነው፣ በእርሱም ሥራ የተሰወሩት ነገሮችን ማናውቅ፣ የእነዚህም ነገሮችን ለኃጢአተኞችን ለመገሰጽ ነው። እንደምታየው ሰዎችን የሚመክር መስሎ ቆሟል። ዓለም በኋላም የተጣለው መስሎ ደግሞም ዘውድ ከራሱ ላይ ደፍቷል። የሚታየው አንተ ይህን የሚቀጥለው ነገር እንድታውቅ ነው። ይህም ሰው አሁን የሆነለትን ነገር ከሞያ አይቆጥራቸውም። ይህም የጌታውን ለማገልገል ካለው ፍቅር የተነሳ የሚመጣ የዓለም ዘለላ ብፅዕና እንደሚከፈል እርግጠኛ ነው። አስተርጓሚውም ቀጥሎ አለ፣ ይህንን ስዕል አስቀድሜ ላንተ ያሳየሁበት ምክንያት ይህንን አንተ የምትሄድበት ቤት ባለቤት በመንገድ ላይ ምናልባት የሚያጋጥም አስቸጋሪ ቦታ ሁሉ መሪ እንዲሆን ስልጣን የተሰጠው የዚህ ሰው ብቻ ነው። ድንገት አንዳንድ ሰዎች ትክክለኛ መንገድ ላይ የሚመሩ አስመስለው ወደ ሞት የሚያደርሱ መንገድ ላይ እንዳይሆኑ ያሳይሃል። ተጠንቀቅበት። ይህንንም በልብህ ውስጥ ደህን አድርገ ጠብቀው። ከዚህም በኋላ አስተርጓሚው ክርስቲያንን በእጆቹ ይዞ ወደ አንድ ትልቅ እንግዳ መቀበያ ቤት ወሰደው። ይህም ክፍል ከቶ ካለመጠረጉ የተነሳ አቧራ ሞልቶበት ነበር። አስተርጓሚውም ከክፍሉ ለጥቂት ጊዜ መለከተው በኋላ አንድ ሰው ጠርቶ እንዲጠርግ አዘዘው። ሰውየውም መጥረግን እንደጀመረ አቧራውም በብዙ ስለበነነ ክርስቲያንም ታፍኖ ሊሞት ጥቂት ቀረበው። እንዲት ቆንጆ በቅርቡ ቆማ ነበር። አስተርጓሚውም ጠራትና እንዲህ አላት፣ ውሃ አምጪና ከክፍሉ ውስጥ አርከፍክፊው። ይህንን ካደረገ በኋላም ቤቱ ደህና ሆኖ ተጠረገ፣ ንጹሕም ሆነ። ክርስቲያንም አለ፣ የዚህ ምስጢርስ ምን ይሆንን? አስተርጓሚው እንዲህ ሲል መለሰለት፣ ይህ ክፍል
ጣፋጭ የሆነው በወንጌል ጸጋ ከቶ ያልተቀደሰ የሰው ልብ ይመስላል። አቧራውም የሰውን ሁለንተና ያረከሰ ከኃጢአተኞች ጋር ውስጣዊ ርኩሰት ነው። መጀመሪያ መጥረግ የጀመረው ኦሪት ናት። ውሃ አምጥታ በክፍሉ ውስጥ ያርከፈከፈችው ቆንጆ ወንጌል ናት። የመጀመሪያው ሰው መጥረግ የጀመረው ትቢያ መብነኑን አንተም ልትሞት ጥቂት እስኪቀር ድረስ በአቧራው መታፈንን በዚህ የተነሳ ሰው ነው። ከክፍሉም ለመጥረግ አለመቻሉ አንተ ይህንን የሚቀጥለውን እንድታውቅ ነው። ኦሪት በሥራው ልብ ኃጢአትን አያነጻም፣ ኃጢአትም ይገልጸዋል፣ ይህም ደግሞ ይከለክላል። ነገር ግን ድል ለመንሳትና ለመጨቆን የሚሆን ኃይል አይሰጥህም። ኃጢአትንም የነቃ ብርታትንም ይሰጠዋል፣ በነፍሱም ውስጥ ያበዘዋል። ቀጥሎ ቆንጂቷ ከክፍሉ ውስጥ ውሃ አርከፈከፈችበት፣ በኋላም በሰላም እንደተጠረገ አየ። ይህም መደረጉ አንተ ይህንን የሚቀጥል እንድታውቅ ነው። በወለሉ ላይ ውሃ አርከፍክፋ ቆንጆዋ አቧራዋን ጸጥ እንዳደረገችው ሁሉ ወንጌልም ጣፋጭ ክቡር በሆነው ስሜቶች ወደ ልብ ሲገባ ኃጢአትን ያጠፋል፣ ደግሞም ይገዛዋል። ነፍስ ከወንጌል የሚለይ ሃይማኖት ንጹሕ ትሆናለች። ስለዚህም ለምስጋና ንጉሥ የምትገባ መኖሪያ የተዘጋጀ ትሆናለች። እኔም በሕልሜ እንዳየው አስተርጓሚውም ከክርስቲያን በእጆቹ ይዞ ወደ አንዲት ክፍል ውስጥ ወሰደው። በዚህም ክፍል ውስጥ 2 ልጆች የራሳቸውን ወንበር ይዘው ተቀምጠው ነበር። የታላቂውም ስም ችኩል ነበር፣ የታናሹም ስም ትዕግስት ነበር። ችኩል ያልሰከነ መስሎ ሲታይ፣ ትዕግስትም ጸጥ ብሎ ተቀምጦ ነበር። ክርስቲያንም እንዲህ ሲል ጠየቀ፣ ችኩል ያልተደሰተበት ምክንያትሳ ምን ይሁን? አስተርጓሚውም መለሰ፣ የሁለቱ ሞግዚቶች አንድ ሰው አለ። ይህም ሞግዚት የከበረ መዝገቡን እስከሚቀጥለው ዓመት መጀመሪያ ድረስ እንዲጠብቅ ይፈቅዳል። ችኩል ግን ሁሉንም ለማግኘት ይፈልጋል። ትዕግስትም ለመቆየት ግን ፈቃደኛ ነው። እኔም ስመለከት አንድ ሰው ለችኩል አንድ ከረጢት ሙሉ ገንዘብ ይዞለት መጣና ከችኩል እግር ስር ዘረገፈው። ችኩልም ሀብቱን አቅፎ ተደሰተ፣ በትዕግስትም ላይ ሳቀበት። ከጥቂት ጊዜ በኋላም ሁሉንም በትኖና አጥፍቶ ከቡትቶ በስተቀር ምንም እንዳልቀረለት ታየው። የዚህን ጊዜ ክርስቲያንም አስተርጓሚን አለው፣ እባክህን ይህስ ሰፊ አድርገ ትገልጽልኛለህን? አስተርጓሚም አለ፣ እነዚህ 2 ወጣቶች በምሳሌ ናቸው። ችኩል የዚህ ዓለም ሰዎች ምሳሌ ነው። ትዕግስት ደግሞ የሚመጣው ዓለም ሰዎች ምሳሌ ነው። ከዚህ እንደሚታየው ችኩል ሁሉም አሁን በዚህ ዓመት ማለት በዚህ ዓለም ላይ ይፈልጋሉ። የዚህ ዓለም ሰዎች ሁሉም እንዲህ ናቸው። መልካሙን ነገር ሁሉ አሁን ካላገኘን ይላሉ። ከመልካሙ ነገር ያላቸው ድርሻ እስከሚቀጥለው ዓመት ድረስ ማለትም እስከሚመጣው ዓለም ድረስ ለመጠበቅ አይችሉም። በሜዳ ካሉት ከ2 ቆቆች በእጅ ያለች አንድ ቆቅ ትበልጣለች የሚል ተረት አለ አይደል? ደግሞም የሚመጣው ዓለም ውስጥ ስላሉ መልካም ነገሮች የሚመሰክሩ ቅዱሳን ምስክሮች አሉ። የዚህ ዓለም ሰዎች ግን ለቅዱሳን ምክሮች ከመታዘዛቸው ፈንታ ለተረት ተረት አብልጦ ይደሰታሉ። ዳሩ ግን ችኩል አሁንም በትኖት ካጠፋ በኋላ ከጨርቃ ጨርቅ በስተቀር ምንም እንዳልቀረው አየ። በዚህ ዓለም መጨረሻ እንደ ችኩል ያሉ ሰዎች ደግሞ እንዲሆናሉ። ክርስቲያን አሁን ትዕግስትን በብዙ ከሁሉም የበለጠ ጥበብን እንደያዘው ተረዳው። እንዴት ቢባል አንደኛ ከሁሉም የበለጠው ሀብት ተስፋን ይጠብቀዋል። ችኩል ሁለተኛውን አስተምሮኛል። ከጨርቃ ጨርቅ በስተቀር ሁሉም ነገር ሊያጣ፣ ትዕግስት ግን ከሀብቱም ብጽህናም ይገኛል። ይህንን ተረድቻለሁ። አስተርጓሚም ደግሞም አንድ ነገር ልጨምርልህ፣
በዚህ ዓለም ክብር በድንገት ከሚጠፉት ነው። ሁሉም ዓለም ብጽሕና ግን ከቶ አያልቅም። ለዚህም ችኩል መልካም ነገር መጀመሪያ ስላገኘ በትዕግሥት ላይ ሲስቅበት በቂ ምክንያት አልነበረው። ይልቁንስ ትዕግሥትን ወደፊት ከሁሉም የሚበልጠው ነገር በመጨረሻ የሚያገኘው በችኩል ላይ ሲስቅበት የበለጠ ምክንያት ይኖረዋል። በመጀመሪያ ለመጨረሻውም ስፍራ ለመስጠት አለበት። እንዴት ቢባል መጨረሻው የግድ ጊዜውን በማግኘቱ በሚገባው ነው። ነገር ግን መጨረሻው ለምን ስፍራም አይሰጥም? ተከታዩም የለውም። ድርሻውን በመጀመሪያው የሚያገኘው ሰው ጊዜ እያለፈ ሲሄድ ድርሻውም የግድ ይጨርሰዋል። ድርሻውን በመጨረሻም ያገኘው ሰው ግን ለዘላለም ይዞት ይቀመጣል። ለዚህም ሰው የሚቀጥለው አንድ ባለጠጋ ሰው ተባለ። ልጄ ሆይ አስብ፣ አንተ ተድላ በሕልም ሳይሆን ፈጽመ እንደተቀበልክ አልዓዛርም እንዲሁ መከራን በአሁኑም በእርሱም ደስ ይለዋል፣ አንተም ትሰቃያለህ። ክርስቲያንም እንዲያው ከሁሉ የሚበልጠው የሚመጡት ነገሮችን መጠበቅ እንጂ አሁን ያሉት ነገሮችን መመኘት እንዳልሆነ ተረዳው። አስተርጓሚውም እውነት ተናገርክ፣ የሚታዩት ነገሮች ኃላፊዎች ናቸው፣ የማይታዩት ግን የዘላለም ናቸው። የሆነው ሆኖ አሁን ያለነው ነገርስ የሥጋ መመኘት የተቀረበት ጎረቤቶች ስለሆኑ እርስ በርሳቸው ድንገት ይፈቃቀራሉ። ደግሞም የሚመጣው ነበርና የሥጋ ሐሳቡ እንግዶች ናቸው፣ እየተራራቁ ይሄዳሉ። እኔም በሕልሜ ሳይ አስተርጓሚም ከክርስቲያን በእጁ ይዞት ወደ አንድ ቦታ ወሰደው። በዚህም ቦታ ከአንድ ግንብ አጠገብ እሳት ይቃጠላል። እሳቱም አጠገብ አንድ ሰው ቆሞ ሊያጠፋው በብዙ ውሃ ያፈስበት ነበር። ዳሩ ግን እንደገና እየበረታ ሄደ። ክርስቲያንም አለ፣ የዚህስ ሚስጥር ምንድን ነው? አስተርጓሚ መለሰ፣ ይህ እሳት ከልብ ውስጥ የሚከናወን የጸጋ ሥራ ነው። እሳቱን ለማጥፋት ከላዩ ላይ ውሃ ቢያፈስበትም ዲያብሎስ ነው። ዳሩ ግን ምንም እንኳን ዲያብሎስ ለማጥፋት ቢልም እሳቱን እንደገና የበረታ ይሄዳል። አስተርጓሚውም ምክንያቱን አስረዳሃለሁ ብሎ ከግድግዳው ወደ በስተቀኝ በኩል ወሰደው። ከዚያም አንድ የዘይት ማሰሮ የያዘ ሰው በስውር እሳቱ ላይ ዘይት ሲያፈስ አየ። ክርስቲያንም እንዲህ ሲል ጠየቀው፣ የዚህስ ሚስጥር ምንድን ነው? አስተርጓሚው መለሰለት፣ ከልብ ውስጥ የተጀመረ ሥራ በጸጋ ዘይት የሚካሄድ ይህ ክርስቶስ ነው። ሰይጣን ምንም እንኳን የሚቻለውን ሁሉ ቢያደርግ በዚህ ለክርስቶስ ለሆኑ ሰዎች ነፍሳቸውን የበለጠ ጸጋ ይጨምርላቸዋል። ሰውየውም ከቅጥሩ በኋላ ሆኖ እሳቱን የሚነድን ማየት አንተም ይህንን የሚቀጥለው እንድታውቅ ነው። የጸጋውንም ሥራ በነፍሶ ውስጥ እንዴት እንደሚሄድ ይህንንም የሚፈተኑ ሰዎች አስቸጋሪ ነው። እኔም ስመለከት አስተርጓሚውም ክርስቲያንም እጁን ይዞት ወደ አንድ መልካም ቦታ ወሰደው። በዚያም ቦታ ላይ አንድ ውብ የሆነ ባለ ግርማ አዳራሽ ተሰርቶ ነበር። ይህም በማየቱ በጣም ደስ አለው። በአዳራሹም ሰገነት ላይ የወርቅ ልብስ የለበሱ ሰዎች ወዲህና ወዲያ ይመላለሱ ነበር። ክርስቲያንም አለ፣ ወደዚያ አዳራሽ ለመግባት እንችላለንን? አስተርጓሚም ክርስቲያንን ይዞት ወደ አዳራሹ ወሰደው። በመግቢያም ላይ ለመግባት የፈለጉት ያልፈሩትም በብዙ ሰዎች ቆመው ነበር። የከበሩ ጥቂት ፈቀቅ ብሎ አንድ ሰው ከአንድ ገበታ አጠገብ ቆሞ ነበር። በገበታውም ላይ መጽሐፍና የቀለም ዕቃ ነበረበት። የተቀመጠውም ሰውዬ የሚገቡትን ሰዎች ስም ለመጻፍ ቆሞ ነበር። ክርስቲያንም ከመግቢያ ውስጥ የጦር ልብስ ታጥቀው ከቆሙት ሰዎች አየ። ከዚያም ሰዎች መግቢያውን ለመጠበቅ
ለመግባት የሚወዱ ሁሉ በተቻላቸው መጠን ለመጉዳት ቆርጠው ነበር። ይህንንም በማየት ክርስቲያን ተሸበረ። ሰዎች ሁሉ ፈርተው ሲሸሹ፣ በመጨረሻም አንድ ታላቅ ድፍረት በነበረው ሰው ሊጽፍ ወደ እርሱ ተቀመጠ። ሰው መጥቶ እንዲህ ሲል ጠየቀው፣ ስማ ጌታ ሆይ ስሜን ጻፍ። ከዚህም በኋላ ሰውየው ሰይፉን መዘዘ፣ የራስ ቁሩንም በራሱ ላይ ደፋ። እየሮጠም ሄደ። ከመግቢያውም የቆሙትን ሰዎች ላይ ወረደባቸው። እነርሱንም ገዳይ በሆነ ኃይል ገጠሙት። እርሱም ግን ሳይፈራ ይቆራርጣቸውና ይጨፈጭፍ ነበር። በብዙ ቦታ ላይ ካቆሰለና አያሌ ሰዎችንም ካቆሰለ በኋላ ውጭ ሊያስቀሩት በጣሩ ሰዎች መካከል ጥሶ ወደ አዳራሹ ገባ። ውስጥም ሆነው በሰገነቱም ላይ ይመላለሱ የነበሩትን ሰዎች እንዲህ የሚል ጣፋጭ ድምፅ ተሰማ። ተቀምጧል የሚያልቅ ብፅዕና፣ ግባና ውረሰው አንተ ብርቱ ጀግና። ተቀምጧል የማያልቅ ብፅዕና፣ ግባና ውረሰው አንተ ብርቱ ጀግና። እርሱም ገብቶ ሰዎቹን የለበሱትን አይነት ልብስ ለበሰው። በዚህም ጊዜ ክርስቲያንም በፈገግታ እንዲህ ሲል ተናገረ፣ የዚህስ እውነተኛ ትርጉሙ ምንድን ነው? የማውቀውስ ይመስለኛል። ክርስቲያንም አሁን በዚህ እንዲሄድ ፍቀድልኝ አለ። አስተርጓሚም የለም፣ ሌላ ነገር አሳይሃለሁ፣ ከዚህም በኋላ መንገድን ትቀጥላለህ አለው። እንደገናም በእጆቹ ይዞ ወደ አንድ ክፍል ወሰደው። ይህም ክፍል በጣም ጨለማ ነበር። አንድ ሰው ደግሞ በብረት አጥር ውስጥ ተቀምጦ ነበር። ይህም ሰው በጣም ያዘነ ይመስል ነበር። ዓይኖቹም ወደ መሬት ደፍቶ በእጆቹም አጣምሮ ቁዘማም የተነሳ ልቡ የሚፈስ ይመስል ነበር። ክርስቲያንም እንዲህ ሲል ጠየቀው፣ የዚህስ ምስጢር ምንድን ነው አለ። አስተርጓሚም ከሰውየው ጋር ተነጋገር አለው። ክርስቲያንም እንዲህ ሲል ሰውየውን ጠየቀው፣ አንተ ማነ? ሰውየውም መለሰ፣ እኔ ከዚህ ቀደም እንዳልኩት እንዲሁ አልነበርኩም። ክርስቲያንም ቀድሞ ምን ሆነ ኖራል? ሰውየውም እኔ ቀድሞ በራሴ ዓይንና በሌሎች ዓይን ያማረና ጥሩ መስካሪ ነበርኩ። እኔ በፊት ለሰላማዊቱ ከተማ የተገባኝ ነበርኩ። ከዚህም እደርሳለሁ የሚልም ሐሳብ ነበረኝ። ክርስቲያን አሁንሳ እንዴት ነህ? ሰውየውም እኔ አሁን ተስፋ የሌለኝ ሰው ነኝ። በዚህ በብረት በትር አጥር ውስጥ እንደምታየኝ ተስፋ በመቁረጥ ውስጥ ታስሬያለሁ። ለመውጣትም አልችልም። አይ አሁን ከቶም አይሆንልኝም። ክርስቲያንም ይሄ ሁኔታ እንዴት ደረሰብህ? ሰውየውም ጥንቃቄና ትጋት ተውት፣ በምኞት የተነሳ በዓለም ብርሃን በክርስቶስ በእግዚአብሔር ቸርነት ላይ በደልኩ፣ መንፈስ ቅዱስንም አሳዘንኩ። እርሱም ከኔ ራቀ፣ ለሰይጣንም መንገድ ሰጠው። እርሱም ወደ እኔ መጣ፣ እግዚአብሔርንም አስቆጣው፣ እርሱም ተወኝ። ልቤም ጸጸት እስከሚከማችበት ድረስ ደንዳና አድርጌዋለሁ። በዚያን ጊዜ ክርስቲያንም አስተርጓሚም አለው፣ እንዲህ ለሆነ ሰው አንዳች ተስፋ የለውምን? አስተርጓሚውም እንዲህ ሲል መለሰ፣ እርሱን ጠይቀው። ክርስቲያንም እንዲህ ሲል ጠየቀው፣ ተስፋ ከመቁረጥ በብረት አጥር ውስጥ ከመወሰን በቀር ምንም ተስፋ የለህምን? ሰውየውም ከቶ ምንም የለኝም። ክርስቲያንም ምን ነው የልዑል ልጅ ርኅራኄና ምሕረት አይደለምን? ሰውየውም እኔው ራሴ ዳግመኛ ሰቅየዋለሁ፣ ሰውነቱንም ተጸየፉ፣ ጽድቁንም ናፈኩኝ፣ ደሙንም ቅዱስ እንዳልሆነ አድርጌ ቆጠርኩ፣ የጸጋውንም መንፈስ ሰደብኩ። ስለዚህም እኔው ራሴ
ከተስፋ ሁሉ ተቆጠርኩ። አሁንም የሚያቅናኝና የሚያስፈራኝ ዛቻ ከእርግጠኛ ፍርድ ጠላት አድርጎ ከሚውጠኝ እሳታዊ ቁጣ በስተቀር ምንም አልቀረብኝም። ክርስቲያን ስለምን እንዲህ ባለ ሁኔታ ውስጥ ራስን ጣልክነ? ሰውየውም እዚህ ዓለም ክፉ ፍትወት ደስታና ትርፍ ብዬ ራሴን እንዲህ ካለ ሁኔታ ውስጥ ጣልኩኝ። በዚያን ጊዜ በእነዚህ ነገሮች ስደት ሰውነቴ ላይ ደስታና ተስፋ ሰጣሁት። አሁን ግን እነዚህ ነገሮች ሁሉ ያሰቃዩኛል። አንጀቴ ውስጥ እንደሚበላ ትል ያቃጥሉኛል። ክርስቲያንም አሁንስ ልትጽናና ልትመለስ አትችልምን? ሰውየውም እግዚአብሔር ንስሐ ነስቶኛል፣ የእርሱንም ቃል ለመስማት ምንም አያደፋፍረኝም። በዚህ በብረት አጥር ውስጥ የዘጋብኝ እርሱ ራሱ ነው። የዓለም ሰዎች ሁሉ ሊያወጡኝ በጭራሽ አይችሉም። ወይኔ ዘላለም እስከ ዘላለም የሚያገኝን መከራ እንዴት እታገሰዋለሁ? የዛን ጊዜ አስተርጓሚም ክርስቲያንንም አለው፣ የዚህ ሰው መከራ አስታውስ፣ ላንተም ዘላለማዊ ማስጠንቀቂያ ይሆንልህ። ክርስቲያንም አሁን በእውነቱ የሚያስፈራ ነው። አንድ ነቃ እንድትተጋ እንድጸልይም በዚህ ሰውዬ ላይ ይህንን መከራ ካመጣበት ከዚህም ማሰብ እንድርቅና እግዚአብሔር የሚርዳኝ። ጌታዬ ሆይ መንገዴን የምቀጥልበት ጊዜ አልደረሰምን? አስተርጓሚም አንድ ነገር ጨምሬ እስካሳይ ድረስ ቆይ፣ ከዚያም በኋላ መንገድን ትሄዳለህ። ክርስቲያንም ይዞት ወደ አንድ ክፍል ወሰደው። የዚህም ክፍል ውስጥ አንድ ሰው ካልጋ ይነሳ ነበር። ልብሱንም ሲለብስ ይንቀጠቀጥና ይርበተበት ነበር። ክርስቲያንም አለ፣ ይህ ሰው ለምን እንደዚህ ይንቀጠቀጣል? አስተርጓሚም ሰውየው የሚንቀጠቀጥበት ምክንያት ለክርስቲያን እንዲነግረው አዘዘው። ሰውየውም እንዲህ ሲል ነገሩን ጀመረ። በዚህ ሌሊት ተነስቼ ሳለው ሕልምን አለምኩ። እነሆም ሰማይ በጣም ጠቆረ፣ ነጎድጓድም የሚያስፈራ አኳኋን ይነጉድ ነበር። የመብረቅን ብልጭታ ይታይ ነበር። የዚህም የተነሳ እጅግ የሚያስፈራ ነገር በሕልሜ ስመለከት ንፋስም ደመናዎቹም በአስተርጓሚም በሆነ በፍጥነት ሲያጣድፋቸው አየሁ። ደግሞም ብርቱ የመሰለ ድምፅ ከሰማይ ሰማሁ። በሺህ የሚቆጠሩ ሰማያዊ ጭፍሮችን ያጀቡ አንድ ሰው በደመና ተቀምጦ ነበር። ሁሉም በሚንቦጎቦግ እሳት ውስጥ ነበሩ። ሰማያትም ደግሞ በሚቃጠል እሳት ውስጥ ታየ። የዚያን ጊዜ አንድ ታላቅ ድምፅ እንዲህ ሲል ሰማሁ፣ እናንተ የሞታችሁ ተነሱ፣ ወደ ፍርድም ኑ። የዚያን ጊዜ አለቶችም ተነጠቁ፣ መቃብሮችም ተከፈቱ፣ በውስጥም የነበሩት ሙታን ተነሱ። አንዳንዶችም ደስ ብሏቸው ወደ ላይ ይመለከቱ ነበር። አንዳንዶቹ ግን ከተራሮች ቦታም ራሳቸውንም ሊሰውሩ ይፈልጉ ነበር። ከዚያን በኋላ በደመና ላይ ተቀምጦ የነበረው ሰው መጽሐፉንም ከፍቶ ዓለምን ወደ እርሱ እንዲቀርቡ ሲያዛየው፣ ዳሩ ግን ከፊቱ ብርቱ እሳት ነበልባልም ይወረወር ነበር። ስለዚህም በፍርድ ዙፋኑ ፊት በዳኝነት በእስረኞች መካከል የቦታ ርቀት እንደሚኖር ሁሉ በሰውየውና በሞት የተነሱ ሰዎች መካከል ርቀት ነበረ። ደግሞም በደመና ላይ የተቀመጠው ሰው ላጀቡ ሰዎች ሁሉ እንዲህ ብሎ ሲያውጅላቸው ሰማው፣ እንክርዳዱን ከገለባው አብርቁን ከአንድነት ሰብስቡ፣ እሳትም ወደሚነድ ባህር ጣሏቸው። ያንንም ጊዜ እኔ ከቆምኩበት ቦታ በጣም ቀረብ ብሎ ለጥልቁ መጨረሻ የሌለው ጉድጓድ ተከፈተ። ጉድጓዱም አፍ የሚያክል ድምፅ ጤሰና የክሰልም ፍም በብዛት ወጣ። ዳግመኛም በአጃቢዎቹ እንዲህ የሚል አዋጅ ታወጀ፣ ስንዴውም በጎተራ ውስጥ ሰብስቡ። በዚያም ጊዜ ብዙዎች ተነጥቀው በደመናው ሲሄዱ እኔ ብቻዬን ቀረው። ራሴንም ለመሰወር ፈለግኩ፣
ነገር ግን በደመናው ላይ ተቀምጦ የነበረው ሰው ትክ ብሎ ያየኝ ነበረና ራሴንም ለመሰወር አልቻልኩም። ኃጢአቴን ወቅሰኝ፣ ሕሊናዬንም ሁሉ ወገን ከሰሰኝ። በዚያን ጊዜም ከእንቅልፍ ነቃው። ክርስቲያንም ይህንንም ራእይ እንዲህ እንድትፈታው ያደረገ ምንድን ነው? ሰውየውም እኔ ላዘጋጀው የፍርድ ቀን የመጣው መሰለኝ። ከሁሉም በላይ ያስደነገጠኝ ግን መላእክቱ በብዛት ሰዎቹን ሲወስዱ እኔ በመተኛቴ ደግሞ የገሃነመ እሳት ጉድጓድ እኔ በቆምኩበት ቦታ ላይ መከፈቱ ነው። ሕሊናዬን ያስጨነቀኝ እኔም እንደ መሰለኝ ዳኞቹ ዓይኖቹን በእኔ ላይ በቁጣ መልክ ይመለከቱኝ ነበር። አስተርጓሚም ክርስቲያንን አለው፣ ስለምን እነዚህ ነገሮች ሁሉ ምን ታስባለህ? ክርስቲያንም አዎን አስቤዋለሁ፣ እነሱ ተስፋና ፍርሃት አሳድረውብኛል። አስተርጓሚም እንግዲያውስ በጉድጓዱ ውስጥ እንዳሉት እሾሆች በመንገድ ላይ ጠቅ እያደረጉ ወደፊት እንደሚገፉት ከአእምሮ ውስጥ አኑራቸው። በዚያን ጊዜም ክርስቲያን ወገቡን መታጠቅ ጀመረ፣ ጉዞውንም ጀመረ። አስተርጓሚም አለው፣ በጎን ክርስቲያን ሆይ የሚያጽናናን ጲራቅሎስን ሁል ጊዜም ከአንተ ጋር ይሁን፣ ወደ ከተማይም የሚወስደውን መንገድ ላይ ይመራሃል። ክርስቲያንም እንዲህ እየተቀኘ መንገዱን ጀመረ። ትምህርት አገኘው ከመምህሬ ቤት፣ እኔም የሚረዳኝ በቀን በሌሊት። አንዳንዶቹ ምክር ደስታ ይሰጣሉ፣ የቀሩትም ደግሞ ይደነግጣሉ። ከአእምሮዬ መዝለፍ የጀመረውን ሳይረሳ ሳይበዝን እንዲይዝ ሁሉንም ምክር አግኝቻለሁ ብርቱ የሚሆን። አንተን ላመስግን ደጉ አስተርጓሚ፣ ትምህርት ታላቅ ነው ለሰው ቀዳሚ። እኔም በሕልሜ እንዳየው ክርስቲያን የሚሄድበትን መንገድ ከሁሉ ወገን ግንብ ነበረው። በግንቡም ስም ደህንነት ነበረ። ሸክሙም የከበደው ክርስቲያን በዚህ መንገድ ላይ ሮጠ። ነገር ግን በጀርባው ላይ የነበረው ሸክም ጽኑ ችግር ጣለበት። እርሱም ወደ አንድ ከፍታ ስፍራ እስኪደርስ ድረስ ሮጠ። በዚያም ቦታ ላይ አንድ መስቀል ነበረ። መስቀሉም ዝቅ ብሎ አንድ መቃብር ነበረ። እኔም በሕልሜ እንዳየው ክርስቲያን ፈጽሞ ወደ መስቀሉ በደረሰ ጊዜ ሸክሙን በጀርባው ላይ ወደቀ። የተንከባለለበትም የመጨረሻውን ወገብ መቃብር ገባ። በዚያም ሸክሙን አላየሁትም። አሁንም ክርስቲያን ደስ ስላለውና ሸክሙ ስለቀለለው ደስተኛ በሆነ ልብ እንዲህ አለ፣ ጌታ በመከራዬ ረፍት ሰጠኝ፣ በሞቱም ሕይወትን ሰጠኝ። ከዚያም በኋላ ለመመልከትና ለማድነቅ ከጥቂት ጊዜ ዝም ብሎ ቆመ። ስለምን ቢባል በመስቀሉ የመመልከት ብቻ ከሸክም ሊገላግል መቻሉን በጣም አስደንቆት ነበረ። ለዚህም እንባዎች ምንጮች እንደ ውሃ ይጎርፉ ጀመረ። የደጋገመም ተመለከተ። ቆሞም እየተመለከተ ሲያለቅስ 3 የሚያበሩ ሰዎች ወደ እርሱ መጥተው ሰላም ላንተ ይሁን አሉት። የመጀመሪያውም ሰው ኃጢአትህ ቀርቶልሃል አለው። ሁለተኛውም ክርስቲያን የለበሰውን ጨርቃም አውልቆ የበዓል ልብስ አለበሰው። ሦስተኛውም ሰው በግንባሩ ላይ ምልክት አደረገለት። ደግሞ ማተም ያለበትን ቀለበት ብራና ሰጥቶት ሊነግስ እንደሚመለከተውና ወደ ሰማያዊ በር እንዲያደርሰው ብራናውን እንዲያበስርለት ታዘዘው። የዚያም በኋላ 3ቱም ሰዎች ሲሄዱ ክርስቲያን በደስታ 3 ጊዜ ዘለለ። እንዲህም ሲል እየዘመረ ሄደ። በችግር ስመራ ከበበኝ ኃጢአቴ፣ በዚያም ቦታ ስደርስ ተሟላ ምኞቴ። ብልሃት ጠፍቶ ነበር ከሸክሜ የሚያስጥል፣ አሁን ደመሰሰው ጌታ በመስቀል። የጌታዬ መስቀል እኔ ላንግሰው፣ ከመቃብር ደግሞም ብሩህ ነው ልበለው። ሁሉም በላይ ግን ምስጋና ይድረሰው፣ እኔም ሲል ተዋረደ ተሰቅሎ ለሞተው።